ተናስተልን ክቡራትና ክቡራን ተመልካቾቻችን እንደምሰንብታችኋል። ይህ በየሳምንቱ በሰዓት ዘጋጅ የሚቀርብላችሁ የናት ጓዳ የሰኘው የምግብ አሰራር ፕሮግራማችን ነው። ደብረሳሌም የማማከርና የፕሮሞሽን አገልግሎት ከናሁ ቴሌቪዥን ጋር በመተባበር የሚያዘጋጀው ፕሮግራም ነው ጀመረ። በዛሬ ፕሮግራማችን ከኛ ጋር ሆናችሁ ቴስቶያን በመጠቀም ቆንጆ በርገር እናዘጋጃለን። እንዲሁም ደግሞ ይህን ግብአት ተጠቅመን ስቲር ፍራይ እንሰራለን። በጣም ቆንጆ ምግብ እንደሚሆን ተስፋ አደርጋለሁ። እንዲሁም ደግሞ ክረምት እንዴት ነው ትንሽ ጠንከር ያለ ሸንቆጥ የሚያደርግ ብርድ አለ። ይህን ብርድ ተከላከሉ ደግሞ ሞቅ የሚያደርጋችሁ መጠጥ አዘጋጅላችኋለሁ። ምግብ መስሪያው ስለመናገሪያው ጊዜው አሁን ነው። የትም እንዳትሄዱ። እንደ ፍላጎቱ ውብ የሆኑ በሮች፣ የኪችን ካቢኔቶች፣ የልብስ ማስቀመጫ ቁም ሳጥኖች ሁሉም በሀገራችን የተመረቱ ከዋሪት የእንጨት ሥራዎች ተመልካቾቻችን እንግዲህ በመግቢያ እንዳስተዋወቅኳችሁ ዛሬ ሁለት አይነት ምግቦችን በጎልደን ጉነስ ቴስቶያን እናዘጋጃለን። በዚህ ግብአት በመጠቀም ብዙ ምግቦች እንደምንሰራ በተለይ ፕሮግራም እንግዲህ ይደጋግማ አሳይተናቸዋል። ይህ ምርት እንግዲህ በሀገራችን በሚመረት ጥሬ ዕቃ የተዘጋጀ ፍሬሽ ፕሮዳክት መሆኑና እንዲሁም ከኮሌስትሮል ነፃ በመሆኑ ለጤና ተስማሚ የሆነ ፕሮዳክት ነው። እንዲሁም ደግሞ ይሄን ቴስቶያን በመጠቀም ከኛ አገር ምግብ ጋር ከኛ አገር ቅመማ ቅመሞች በመቀላቀል ብዙ ምግቦች መስራት ይችላላችሁ። በዚህ ግብአት በመጠቀም ሁለት ምግቦች ዛሬ እናዘጋጃለን። ከቆይታ በኋላ ስንመለስ በርገር እየሰራን ስቲር ፍራይ እየሰራን ቆይታ እናደርጋለን። የትም እንዳትሄዱ። ወደ አሰራሩ እንገባለን። በመጀመሪያ የተለመደው እንግዲህ ይህንን ፕሮዳክት ወይም ይህን ምርት በመጀመሪያ በፈላ ውሃ ውስጥ ለ5 እስከ 7 ደቂቃ ያክል ገንፈል እናደርገዋለን። ተመልካቾቻችን በዚህ አጋጣሚ ይሄ በጣም ዋጋው ርካሽ ነው። ለማንኛውም ህብረተሰብ እንደ አቅማችን ገዝተን የምንጠቀም ፕሮዳክት በመሆኑ ተመራጭ የሚያደርገው አንዱም ይሄ ነገር ነው። በትንሽ ዋጋ ብዙ ነገር ልንሰራበት የሚችለው ግብአት ነው። ስለዚህ ይህንን ለ7 ደቂቃ ያክል ገንፈል ካደረግነው በኋላ እንፈጨዋለን ወይ ደግሞ በቢላ እናደቀዋለን። መፍጫ ካላችሁ ቤታችሁ በመፍጫ ስላላችሁ ከሌላ ደግሞ በቢላ አድቃችሁ ባስቀመጥኳችሁ ግብአቶች ቀላቅለን በርገሩ ለውሰዋለን። የመጀመሪያው የሚያስፈልገን መቀላቀያችን ምንድነው? የተፈጨ ነጭ ሽንኩርት እንጠቀማለን። ወደ ደርቆ የተፈጨ ሮዝመሪ ያስፈልገናል። እንዲሁ በደቃቁ የተፈጨ ቀይ ሽንኩርት አለን። ሌሎች ቁንጫውና ቁንዶ በጨምረን የተፈጨ ዳቦና እንቁላል እናደርግበትና ልክ በደንብ አድርገን ለውሰዋለን። ከለውሰነው በኋላ ትንሽ ደቂቃ ፍሪጅ እንዲቆይ ወይ ደግሞ ካስተካክለው ፍሪጅ እንዲቆይ እናደርገውና ጠብሰን ቆንጆ በርገር እናዘጋጃለን። ዛሬ ምርጥ በርገር በቴስቶያን እናዘጋጃለን። ተካተሉ። እሺ ተመልካቾቻችን ለ7 ደቂቃ ገንፈል ያደረግነውን ቴስቶያ መክተፍ ላይ አድርገን እናደቀዋለን። እንግዲህ መፍጫ ካላችሁ በመፍጫ የሚቻል ካልሆነ ለዚህ በማድቀያ በመጠቀም ቢላ በመጠቀም አድቆ መክተፍ ነው። ተመልካቾቻችን እነዚህ ሁለት እጀታ ያላቸው ማድቀያ ቢላዎች ወይም ቾፐር ለስራው መቀላጠፍ በጣም ይረዳቸዋል። በደንብ እንዲደቅም ብዙ ጉልበት ሳታወጡ እንዲደቅ ያደርጋቸዋል። ይሄ ደግሞ የእጃችንን ውበት ለመጠበቅ ይጠቅመናል። ስለዚህ በዚህ መልክ በደንብ እናደቀዋለን። በነገራችን ላይ ተመልካቾቻችን ጎልደን ጉነስ ቴስቶያን ትክክለኛውን የአሰራር መንገድ ወይ ደግሞ ሬሲፒውን ተጠቅመን የምንሰራ ከሆነ ጥሩ የሆነ ጣዕም እናገኝ እንችላለን። ስለዚህ የዚህ ፕሮግራም ትልቁ ዓላማ አሰራሩን በደንብ እናንተ እንድታውቁት ለማድረግ ነው። በደንብ ተከታተሉ። እንግዲህ በዚህ መልክ በደንብ ካደቀቅነው በኋላ ወደ መቀላቀያ ሳህናችን ጨምረን ቀሪውን ግብአቶች ጨምረን በደንብ አድርገን እንቀላቅለዋለን። የመጀመሪያ ስራችን የሚሆነው እንግዲህ የተደቀቀውን
ቴስት ሶያ ወደ መቀላቀያ እቃችን ተለብጠዋለን። በዝመር መቀላቀያ ሳናችን ውስጥ ካደረግን በኋላ ቀሪውን ግብአቶች ማለትም ቀይ ሽንኩርት እንጨምራለን። የተቀሩትን ነጭ ሽንኩርትና ቅመማ ቅመም ጨምረን በደንብ አገለውሰን ምን ይመስል በርገር ሰራ ትመለከታላችሁ። ተካተሉ። ወደ አሰራር ንግባ። በመጀመሪያ ቀይ ሽንኩርታችንን የደቀቀ ሽንኩርት እንጨምራለን። እንዲሁም ደግሞ 1 ሾርባ ማንኪያ የተፈጨ ሮዝመሪ፣ እንዲሁም 1 ሾርባ ማንኪያ የደቀቀ ነጭ ሽንኩርት፣ ጨው፣ ቁንዶ በርበሬ እንዲሁም 2 ሾርባ ማንኪያ ሶያ ሶስ፣ እንዲሁም ደግሞ የዶሮ መረቅ፣ ሁለት እንቁላል፣ ከዛ በደንብ አድርገን እንቀላቅለዋለን። እንደምትመለከቱት ይሄን ጎልደን ቴስት ሶያ በጾም በፍስክም በተለያዩ ምግቦች ላይ ቀላቅለ መመለስ ይችላልላችሁ። አሁን እንደዚህ እንቁላል ጨምራችሁ በፍስክ ጊዜ፣ ሌላ ጊዜ ደግሞ በጾም ወራት ደግሞ ቀጥሎ በማሳዩት ምግብ ደግሞ መስራት ትችላላችሁ። አሁን በደንብ እየተዋሃደ ነው ያለው። ቀጣይ ስራችን የሚሆነው የተፈጨ ዳቦ እንጨምርበትና ውስጥ ያለውን የእርጥበት እንዲመጥና ጋር በዛው በደንብ እንዲያያዝልን ስለሚረዳ የተፈጨ ዳቦ እንጨምርበታለን። በተለይ ለአትክልት ተመጋቢዎች ለቬጀቴሪያን በጣም ቆንጆ የሆነ አማራጭ የምርት ነው። እንደምትመለከቱት ቆንጆ ሆኖ እየተያያዘ ነው ያለው። እንቁላሉና የተፈጨ ዳቦ በደንብ አያያይዝልኛል። ከዚህ በኋላ እንግዲህ በደንብ አድርጌ ካዋልኩት በኋላ በክቡ እየተፈጠፍኩ ወይ ደግሞ ያስተካክልኩኝ ትንሽ ፍሪጅ እንዲቆይ አድርገዋለሁ። አሁን የጨመርኩትን የተፈጨ ዳቦ ለመለካት ካስፈለገ 2 የአበሻ ቡና ሲኒ ያክል ነው የጨመርኩት። አሁን በደንብ ተያይዞልኛል። ቀጣይ ስራችን የሚሆነው በንጹህ ላስቲክ ላይ ወይ ደግሞ በአሉሚኒየም ፎይል የሸፈናችሁ በክቡ መጠፍጠፍ ነው። ተካተሉ። ተመልካቾቻችን የጠፈጠፍነውን ወይ ደግሞ በክቡ ያዘጋጀነውን የቴስት ሶያ ቅልቅል እንደዚህ በማያጣበቁ ጥቁር መጥበሻዎች ላይ ወይ ደግሞ በግሪል ላይ መጥበስ ያስፈልጋል። የእህልነት ባህሪ ስላለው በማንኛውም መጥበሻ መጥበስ አትችሉም። የግድ አስፈላጊ እንደዚህ ጠቆር መጥበሻ ያስፈልጋቸዋል። ዘይቱን በመጠኑ ካጋልን በኋላ እንደምትመለከቱት እንግዲህ ረጋ ባለ ሰዓት ያበሰልን ያለ ነው። በዚህ መልክ ካበሰልን በኋላ አነስተኛ መቀላቀያ ሳህን ላይ ማዮኔዝ፣ ኬቻፕ፣ ባርቢኪው ሶስ እና ሙስታርድ ቀላቅለን ዳቦችን በመሰንጠቅ ማለማል ከቀባነ በኋላ ሰላጣ ቅጠልና ቲማቲም አድርገን የበሰለውን ጎልደን ቴስት ሶያ በርገር መሀል በማስገባት ቆንጆ ምግብ ዛሬ እንመገባለን። በነገራችን ላይ ይሄ ምግብ ከኮሌስትሮል ነፃ የሆነ የቅባት መጠኑ በጣም አነስተኛ በመሆኑ ተስማሚ ነው። ይህ ደግሞ በውስጡ ያለው የፕሮቲን ይዘት ከፍተኛ ስለሆነ ለሰውነታችን ግንባታ ማንኛውም ጠቃሚ ስለሆነ የምርት ልትጠቀሙት እንጋብዛችኋለን። አሁን እንግዲህ እንደምትመለከቱት ዙሪያው ቡናማ ቀለም ሲያመጣ የታችኛው ክፍል በስሏል ማለት ነው። በመገለጫ ቀስ ብለን ገብተን እንገለብጠዋለን። ስንገለብጥ ዘይቱን ወደ ዳር ላይ እናደርግና ጫፍ ላይ ገልብጠን በዚህ መልክ በሁለተኛው ሳይድ በኩል ደግሞ እንዲበስል እናደርገዋለን። በዚህ ጎን ለጎን እንግዲህ እየበሰለ ስለሆነ በጎን ያው ያልኳችሁን ግብአቶች እንቀላቅላለን። ተካተሉ። እንደነገርኳችሁ የማዮኔዝ ባርቢኪው ሶስ 1 ሻይ ማንኪያ፣ ይሄ ደግሞ 2 ሾርባ ማንኪያ ክል ደግሞ ኬቻፕ፣
አንድ የሻይ ማንኪያ ደግሞ ሙሳቃታ ቀላቅለዋል። ዳቦን የሚቀባው ግብአታችን ስለሆነ ቴስቱ በጣም ቆንጆ ያደርግላቸዋል። ዳቦ እንደዚህ መሀል ለመሀል በመጋዝ ቢላ ቆረጠን በኋላ እየቀላቀልነውን ሶስ ቀባዋለን። ቀጣይ ስራችን የሚሆነው በደንብ የጸዳ ሰላጣ ቅጠል ከታች እናደርግበታለን። እንዲህ ደግሞ በክቡ የተከተፈ ቲማቲም ሆናል። ያበሰልነውን በርገር አንድ ላይ ካረግን በኋላ ቃሪያ፣ ሽንኩርት፣ ቀጥሎ ደግሞ ቺዝ በርገር ታያላችሁ። ቺዝ በርገር ስላይስ የሆነ ፕሮቮሎን ቺዝ ከነጠፍን በኋላ እንዲቀጥልን እንከርነዋለን። እዚህ ሙቀት በሚያገኝበት ሰዓት ቺዙ እዛው ቀለጥ ይላል። እንደተመለከታችሁት በዳቦ ውስጥ አድርገን እንመግበዋለን። ይህም በጣም ቆንጆ እንደሚሆን ተስፋ አደርጋለሁ። ተካተሉ። ቺዛችን ቀልጧል። አሁን እናውጣና ለዳቦ ላይ እንወስደዋለን። ተመልካቾቻችን የተከታተላችሁት እንግዲህ በቴስቲ ሶያ የተዘጋጀውን ቆንጆ በርገር ተመልክታችኋል። በቺዝ ጋር ወይም ቺዝ ለማስፈለጉ ሰዎች ደግሞ ፕሌን በርገሩን ሰርታችሁ መመገብ ትችላላችሁ። ይህን በርገር እንግዲህ በቁርስ ሰዓት፣ በመክሰስ ሰዓት፣ በምሳቃ አድርጎ መላክ ይቻላል። ጥሩ አማራጭ ነው። ቀጥሎ ስንመለስ ደግሞ በዚሁ ምርት በመጠቀም ቆንጆ ስቲር ፍራይ እንሰራለን። ጠብቁ። እንደ ፍላጎቱ ውብ የሆኑ በሮች፣ የኪችን ካቢኔቶች፣ የልብስ ማስቀመጫ ቁም ሳጥኖች፣ ሁሉም በሀገራችን የተመረቱ ከዋሊት የእንጨት ሥራዎች
ተመልካቾቻችን እንግዲህ አሁን እየሰራ ያለሁት በብሮኮሊ አነሳ አድርጌ ከግንዱ ላይ ካላቀቁ በኋላ ጫፉን በመቁረጥ ለአፋችን ለመቁረጥ እንዲመቸና አነሳ አድርገን በዚህ መልኩ እናዘጋጀዋለን። ይህን ካዘጋጀን በኋላ እንግዲህ በፈላዋ ውስጥ እንጫው አድርገን ሳንከድ እንቀቅላለን። ብዙ ጊዜ አረንጓዴ አትክልቶች በሚቀቅሉበት ሰዓት እላቸው ለክሎሮፊል የተባለ ወይ ደግሞ እንደዚህ አረንጓዴ የሚያደርጋቸው ንጥረ ነገር አለ። የንጥረ ነገር እንግዲህ ከርናችሁ በሚቀቅሉበት ሰዓት ወይ ደግሞ ተከርኖች በሚመስልበት ሰዓት ይሄን ቀለሙ እንዲያጣ ያደርገውና ለዓይናችን የማያምር ወይ ደግሞ ወደ በፈዛዛ አረንጓዴ እንዲሆን ያደርግብናል። ስለዚህ ያ እንዳይሆን እንዳማረ ወይ ደግሞ አረንጓዴ እንደጠበቀ እንዲበስላችሁ በምትፈልጉበት ሰዓት ውሃው በደንብ መፍላቱ እርግጠኛ ከሆናችሁ በኋላ አነስተኛ ጨው ጨምራችሁ ሳትከርኑ አነስ ላለ ሰዓት ከ5 ደቂቃ ወይ ደግሞ ከ3 ደቂቃ ላልበለጠ አጠር ላለ ሰዓት መቀቀል አስፈላጊ ነው። ይህም እንግዲህ በውስጡ ያሉን የቫይታሚን ሲ መጠን እንዳለ ሆኖ ለእኛ ወደ ሰውነታችን እንዲገባና አስፈላጊውን ጥቅም እንዲሰጠን ያደርግናል። ስለዚህ ብዙ ጊዜ እነዚህ ብሮኮሊ፣ ዝኩኒ፣ ቆስጣ፣ ስፒናች በመቀቀሉበት ሰዓት ይሄን መንገድ እንጠቀሙ በዛ አጋጣሚ ጠቁማቸዋለሁ። አሁን ጫፍጫፉ ለአንድ ወይ ለአፋችን ወይ ለምላሳችን ጎርወጥ የሚያደርገውን ነገር በዚህ መልክ ካወጣኑ በኋላ በጎን ውሃ ጥጃለሁ። እዛ የጣርኩት ውሃ ትንሽ ጨው አድርጌ ለትንሽ ደቂቃ ገንፈር አድርጌ አወጣውና ከሌሎቹ ግብአት ጋር በመጠቀም ቆንጆ ስቲር ፍራይድ አዘጋጃለሁ። ከጀርባዬ ደግሞ እዚህ ጋር ውሃ ጥጃለሁ። በዚህ በጣርኩት ውሃ ደግሞ ጨው አድርገን መኮረኒ እቀቅላለሁ። ይህን መኮረኒ ደግሞ በመቀቀሉበት ሰዓት ምንጊዜም ዳግም እንደምነግራችሁ የታሸገበት ጀርባ ላይ ስለ አቀቃቀሉ በስፓጌቲ ቢሆን መኮረኒ ማንኛውም የፓስታ ዘር በመቀቀሉበት ሰዓት ከጀርባው መመሪያ አለ። ሁሌ በልማድ ማድረግ የለባችሁም እና ከጀርባ ያለው መመሪያ በመከተል ምን ያህል ውሃ መጠቀም ያለብን መቆየት ያለብን የጊዜ ሰዓት ይጠቁመናል። በዛ መልክ እንቀቅለዋለን። እንግዲህ በአንድ ጊዜ 2-3 ስራዎችን እየሰራን ቆይታ እናደርጋለን ማለት ነው። ተካተሉ። ተመልካቾቻችን ውሃ ፈልቷል። ውሃ ላይ መጠን አነስ ያለ ጨው አድርጌያለሁ። ከትፌ ያጠብኩትን ብሮኮሊ ጨምሬ ለ3-4 ደቂቃ ያክል ሳልከር ነው ገንፈል አደርገዋለሁ። ተመልካቾቻችን ብሮኮሊ እንግዲህ ለሰውነታችን በጣም ከፍተኛ ጥቅም ከሚሰጡ የተፈጥሮ ጸጋዎች አንዱ ነው። በተለይ በውስጡ ያለው የቫይታሚን ሲ መጠን ከፍተኛ በመሆኑ ለጤና በጣም ጠቃሚ ነው። እንግዲህ ደግሞ ይህ ብሮኮሊ በተለይ ለህፃናት በሚሰጣቸው ሰዓት ከተለያዩ ምግባቸው ጋር ተፈጭቶ መመገብ በጣም ከፍተኛ ጥቅም አለው። ጉንፋን ለመከላከል የበሽታ መከላከል አቅማችንን ለማጎልበት በጣም ይጠቅመናል። ስለዚህ ይህን ብሮኮሊ በመጠቀም ከፍተኛውን ይዘት ያለውን የቫይታሚን መጠን በመውሰድ ጤናችሁን ጠብቁ ጋብዛችኋለሁ። እንደምትመለከቱት ቆንጆ ሆኖ ብሮኮሊው ገንፈል የተደረገ ነው ወይ ደግሞ ብላንቺንግ ይባላል። እንደዚህ ገንፈል ማድረግ በዚህ መልክ አረግን በኋላ እናውጣውና አጥለን በቀዝቃዛው እንዲቀዘቅዝ እናደርገዋለን። ስናቀዘቅዘው ደግሞ ምንድነው ትልቁ ጥቅም መሰላችሁ? ቀዝቃዛው ውስጥ በሚቀዘቅዝበት ሰዓት ይሄው ቀለሙ እንዲጠበቅ ይረዳዋል። ማለት ወዲያውኑ የመብሰል ሂደቱ ወይ ደግሞ ኩኪንግ ሂደቱ ስለሚቆም እንዳይጠቁር ይረዳናል ማለት ነው። አሁን ይበቃዋል። እንግዲህ ተመልካቾቻችን እዚህ ጋር እንደምትመለከቱት ለዚህ ስቲር ፍራይድ በቴስቲ ሶያ ለማዘጋጀት የሚያስፈልጉ ግብአት በሙሉ አዘጋጅተናል። እንደምትመለከታችሁት ብሮኮሊያችን ቀለሙ እንዲያዘ እንዳማረበት ገንፍሎ ተረጎድቷል። እንግዲህ ከጀርባዬ ባለው ድስት ላይ ውሃ አፍልቻለሁ። በዛ በፈላው ውሃ ላይ መኮረኒ እቀቅላለሁ ማለት ነው። ተመልካቾች እንደምትመለከቱት ውሃው በደንብ ፈልቷል። ጨው እናደርግና ጨው ካደረግን በኋላ መኮረናችንን የኛውን የመኮረኒ የመረጡበት ምክንያት ምንድነው? ከቴስቲ ሶያ ጋር ያለው ቅርጽ አንድ አይነት ባሱ ስለሆነ ለአቀራረብ እንዲያምርልኝ ነው። በዚህ መልኩ እንግዲህ እንዲበስል አድርገዋለሁ። ከጀርባ እንዳነበብኩት በ8-10 ደቂቃ ነው አብስሉ የሚለው። ከ8-10 ደቂቃ በኋላ ይበስላል። ከቀሩት ግብአት ከቀላቅለን ቆንጆ ስቲር ፍራይ ትመለከታላችሁ። ተካተሉ።
ተመልካቾቻችን እንደተመለከታችሁት ማካሮኒ እንዲበስል ድስቱ ውስጥ ጨምረናል። እንግዲህ እስከ 8-10 ደቂቃ ስለሚቆይ ከዛ የቀሩት ግብአቶች እያበሰልን እንቆያለን። በመጥበሻ እንደምትመለከቱት አንድ የቡና ሲኒ ያክል ዘይት አድርገናል። በፈረንጅ ቡና ሲኒ ያክል አነስ ያለ ዘይት ነው የምንጠቀመው። በዚህ አጋጣሚ የትኛው አትክልት ቅድሚያ ቢገባ ወይ የትኛው ቢከተል የሚለው ነገር ማስተዋል አለብን። መጀመሪያ እሳት የሚቋቋሙ አትክልቶች ከጨመርን በኋላ ቀስ በቀስ ነው እየጨመርን ሄደው። በቅድሚያ ካሮት እናደርጋለን። አሁን ለለሱ ያክል የምሰራው ስለዚህ መጠኑ አስተካክላለሁ። ካሮቱ መጀመሪያ የምጨምረው እሳት የመቋቋም ኃይሉ ከሌሎች የተሻለ ስለሆነ ነው። ይህ ካሮት እዚህ ጋር እንደምትመለከቱት ጠውለግ የማለት ነገር ሲያሳየን ደግሞ ቀጣዩ የትኛው እንደሆነ ትመለከታላችሁ። አሁን ጠውለግ እያለ ነው። ከዚህ በኋላ ሁለቱን አረንጓዴ አትክልቶች ማለት ነው ዝኩኒና ብሮኮሊ ጨምሬ ደግሞ ከካሮት ጋር እንዲበስል አድርገዋለሁ። ተመልካቾቻችን በደጋግም እንደምንነግራችሁ አትክልቶች በጣም መብሰል የለባቸውም። በበሰሉ ቁጥር እንግዲህ ከውስጣቸው ያለው ንጥረ ነገር በሙሉ በሰዓት በመቃጠል ስለሚወገዱ በቻለ አቅም ትንሽ ለጥርስ ያዝ ማስያዘን መመገቡን ልማድ ማድረግ አለብን። ብዙ ጊዜ የኛ ምግብ አሰራር አትክልቶች በጣም በስለው አረው ወይ ደግሞ በጣም ተኮማትረው እንዲወጡ ይደረገውና በዚህ መልክ መመገቡን ልማድ አድርጉ። ቀጣይ ስራችን ነው ነጭ ሽንኩርት እንጨምራለን። አንድ ሾርባ ማንኪያ ያክል የተፈጨ ነጭ ሽንኩርት፣ ከሽንኩርት ከገባ በኋላ የፈረንጅ ቃሪያው ብዙም ሳይቆይ ሂደዋን አብሮ ይበስላል። የተለያዩ ቀለማት መጠቀም ላይ በለጠ የምግቡን ውበት ጥሩ ስለሚያደርግላቸው አሁን ተመልካቾቻችን በጎን ደግሞ እሳት እንለኩስና ፒዛውን ለብቻው እንጠብሰዋለን። ለሱ መጥበሻ የሚሆን 2 ሾርባ ማንኪያ ዘይት ለብቻው፣ አሁን እናደርጋለን የአትክልቱ እሳት ቀነስ አድርገን ትንሽ ሰዓት እንዲበስሉ አትክልቶቹ እናደርግና በተጓዳኝ ደግሞ ቴስታችንን ጠብሳለን ማለት ነው። ሽንኩርት እንጨምራለን። ብዙ ጊዜ ከሽንኩርት ምግብ አሰራር የሚጀምረው የዚህ አሰራር ላይ ግን ሽንኩርቱ ውበትም ስለሆነ ጣዕሙ በደንብ እንድናገኘው በሰዓት ተጨማሪ የተሻለ ነው የሚሆነው። ለምትመለከቱ በጣም የሚያምር የተለያዩ ቀለማት ያሉት ውበት ያለው የአትክልቶች ቅልቅል ተመልከታችሁን ያላችሁት። በዚህ መልክ ካደረግን በኋላ በጎን ደግሞ ቴስታችንን እንጠብሳለን። ዘይቱ ከጋለ በኋላ ዘይቱን ጨምረን ያገላበጥን እናበስለዋለን። ይህ እንግዲህ ቅድም እንደነገርኳችሁ ትክክለኛዋን የአበሳሰል ጠብቀ የምንሄድ ከሆነ ይህም ቴስታ ቆንጆ ምግብ አግመሳል እንችላለን። በነገራችን ላይ እንግዲህ ይህ ቴስታ ከማንኛውም የኢትዮጵያ ቅመሞች ጋር ወይ ደግሞ ምግቦች ጋር ቀላቀል መስራት የምንችለው ጥሩ ግብዓት ነው። እዚህ ሀገራችን ገበሬ በሚያመርተው አኩሪ አተር የሚመረት ፍሬሽ ፕሮዳክት ነው። እንዲሁም ደግሞ እንደነገርኳችሁ ያለው የፕሮቲን ይዘት ከፍተኛ በመሆኑ ሁላችን በጣም ጠቃሚ ነው። ረጅም ሰዓት ወደ የተወሰነ ደቂቃ እንደዚህ እንደምትመለከቱት ቡናማ ቀለም እስክታገኝ ድረስ መጥበሱ የተሻለ ጣዕም እንዲያገኝ ያደርገዋል። እንግዲህ ለዚህ ጋር ሌላ አንድ ቅመማ ይኖረኛል። ሶያ ላይ ታሽጎ የሚሸጡ የአትክልት መረቅ እናደርግበታለን። በማስከተል ቁንዶ በርበሬ
እንዲሁም ደግሞ የተፈጨ የባዝል ድል የሶብላ ድል ባዝል ፔስት አድርገን ቆንጆ አድርገን እናጣፍጠዋለን። ይሄ ነው እንግዲህ ቴስራችሁ በጣም ቆንጆ ሆኖ ምግባችሁ እንዲያደርግላችሁ በዚህ መልኩ በሚዘጋጅበት ሰዓት ነው ጣዕሙ ጥሩ የሚሆነው። ቀጣይ ስራችን ሆነ ይሄን ወስደን ወደ አትክልቶቹ ጋር ቀላቅለን ወደ መጨረሻው የአሰራር ሂደት እንሄዳለን። መጨረሻ የሚሆነው ምንድነው ሶያ ሶስ እና ቲማቲም ጨምረን መቀላቀል፣ ከዛ ደግሞ መኮረኒያችን አድርገን ቆንጆ ምግብ ማዘጋጀት ነው። ተመልካቾቻችን እንደምትመለከቱት እንግዲህ የቴስሶያውና አትክልቶቹ በደንብ አገው ተቀላቅለዋል። በዚህ አጋጣሚ እንግዲህ ምግብ ዝግጅት ማለት ትክክለኛው የአሰራር ወይ ደግሞ ሪሲፒ ማለት ወይ ደግሞ የምግብ አሰራር ቅደም ተከተል ጠብቆ መስራት ጥሩ ውጤት ለማግኘት ከሚዳን መንገድ አንዱ የአሰራር ማወቅ ነው። እንግዲህ የሚቀቀለውን ወይ ደግሞ የሚጠበሰውን የሚጋገረው ሁሉም በመልኩ መስራት እንዳለበት በዚህ መልክ ከቴሌቪዥን ፕሮግራም ከሬዲዮ ፕሮግራም ወይ ደግሞ ከመጽሐፍት ስለምታገኙ እንደው በዘለማሪ ከምትሰሩት ስራ አጠቃላይ በመውጣት ወደኛው በትክክለኛ ስራ እንድትመጡ ጋብዛችኋለን። መጨረሻ ስራችን የሚሆነው እንግዲህ ተመልካቾቻችን ቲማቲም እንጨምራለን። ቲማቲም እንግዲህ ደከም ማለት የለበትም ወይ ደግሞ ቆዳው መላጥ የለበትም። በሚበስልበት ሰዓት ጥሩ እንደሆነ እንድናገኘው በሰዓት ነው ቲማቲም እንጨምረው። በጣም ደስ የሚል የአትክልቶች ውህደት ከቴስሶያ ጋር መለከታለሁ። እርግጠኛ መኮረኒ በስሏል። አሁን መጨረሻ ስራዬን ማለትም ሶያ ሶስ እዚህ ጋር የተመለከታችሁት ጨው ምንም አላደረኩም። ያላደረኩት ምክንያት ምንድነው? ሶያ ሶስ ላይ ጨው አለ። ቅድም የጠቀምኩት የአትክልት መረቅ ላይ ጨው አለ። እንዲሁ ደግሞ መኮረኒ ተከሰው ጨው ስለጨመርኩኝ ጨው እንዳይበዛብኝ በጣም መጠንቀቅ አለብኝ ማለት ነው። በዚህ መልኩ እንግዲህ ከዘጋጀ በኋላ መኮረኒ አጥዬ ጨምራለሁ። የትም እንዳትሄዱ፣ መጨረሻውን ትመለከታላችሁ። ተካፈሉ። ዋው ተመልካቾቻችን በጣም ደስ የሚል ሽታ ነው ያለው። ከቀቀልኩት መኮረኒ ላይ ፈለገው መጠን ያክል ቀንሼ ከእጅ ንክኪ በሆነ መልኩ እዚህ ቀላቀል አደርገዋለሁ። ዋው በጣም የሚያምር ቅልቅል እንመለከት። በተለይ ደግሞ የዚህ የአትክልቶቹና የበሶ ብላው ውህደት በጣም ልዩ ነው። ዋው ይህን ምግብ እንግዲህ ቤታችሁ ልትሞክሩት ሰብሰብ ብላችሁ ልትመገቡት ጋብዛችኋለሁ። እንግዲህ በሳህን ላይ አቅርቤ እንደሚቀርብ ትመለከታላችሁ። ተካተሉ። ተመልካቾቻችን እንደምትመለከቱት በቴስሶያ ያዘጋጀው የስቲር ፍራይድ ደርሶና ይህ ምግብ እንግዲህ ያለያዘው ነገር የለም። እንደነገርኳችሁ ከቴስሶያ የምናገኘው ፕሮቲን አለ። እንዲሁ ደግሞ ካርቦሃይድሬት ከማካሮኒ እናገኛለን። ከአትክልቶች ደግሞ ቫይታሚን እናገኛለን። እንዲሁ ደግሞ መጠኑ አነስ ያለ ቅባት ከዘይቱ ይገኛል። በዚህ መልክ እንግዲህ ያዘጋጀነውን ሳህናችን በደንብ እናጸዳለን። ያው እንግዳችን ሲመገብ ላይ የሚያምር ነገር ላይ ሊታየው በዚህ መልክ አዘጋጀን በኋላ እንመገባለን። መልካም ምሳ። እንደ ፍላጎቱ ውብ የሆኑ በሮች፣ የኪችን ካቢኔቶች፣ የልብስ ማስቀመጫ ቁም ሳጥኖች፣ ሁሉም በሀገራችን የተመረቱ ከዋሊት የእንጨት ሥራዎች ተመልካቾቻችን እንግዲህ ቆይታችን በጣም ቆንጆ ነው ተስፋ አደርጋለሁ። በዚህ በጎልደን ጎልድ ቴስሶያ በመጠቀም ግን ዛሬ በጣም ቆንጆ የሆነ በርገር እንዲሁም ደግሞ
ስፍራ አዘጋጅተናል። ይህን ምርት የቤታችሁ በቅርባችሁ በቅናሽ ዋጋ በየትኛው ቦታ ታገኙታላችሁ። በየሱቁ ሮጥ ብላችሁ በመግዛት እንደዚህ ምርጥ የሆነ ምግብ መስራት እንችላለን ማለት ነው። ብዙ ጊዜ አንዳንድ ግብአቶችን እንዴት እንደሚሰራ ባለማወቃችን ነው የምግብ አበላል ስርዓታችን ውስጥ እንዲሆን ያደረገው። ስለዚህ ደግሞ አሁን ወቅቱ ክረምት ነው። በዚህ ለክረምት ትንሽ ሞቅ እንዲያደርጋችሁ በዘንድሮ ትንሽ ከበድ ያለ ክረምት ይመስላል። ለዚህ ክረምት ሞቅ የሚያደርጋችሁ አንድ መጠጥ አሳያችኋለሁ። ይህም ደግሞ እዚህ ጋር የፈላ ወተት አለኝ፣ ትኩስ የፈላ ወተት አለኝ። እንዲሁም ደግሞ የፈላ ቡና አዘጋጅቻለሁ። ተመልካቾችን በቀጣይ ደግሞ ትንሽ የዘንድሮ ክረምት ከበድ ያለ ይመስላል። የሙቀት እንድታገኙ ብርድ ለመከላከል አንድ ተለየት ያለ በለውዝና በወተት በቡና ማዘጋጅ አንድ መጠጥ አሳያችኋለሁ። ይህ ለማዘጋጀት እንግዲህ በጣም በደንብ የፈላ ወተት ያስፈልገናል። እንዲሁም ደግሞ የፈላ የተጣራ ቡና ያስፈልገናል። እንዲሁም ደግሞ ለውዝ በመጠቀም ቆንጆ ተመልከታላችሁ። ተከታተሉ። በቅድሚያ የለውዝ ቅቤ እናደርጋለን። የፈላ ወተት እንግዲህ ተመልካቾቻችን ለውዝ ቅቤ ውስጥ ያለው ስኳር መጠን በቂ ነው። ካስፈለጋችሁ ደግሞ ማሪ ደግሞ ስኳር መጨመር ትችላላችሁ። በዚህ መልኩ እንግዲህ እዚህ እቃ ውስጥ ጨመርኩት በኋላ በማፈስበት ሰዓት እንዲመቸኝ በማለት ነው። ለውዝ ቅቤው ከወተት ጋር እንዲዋሃድ ካደረግን በኋላ ትኩስ ቡና ከላይ ተመልካቾቻችን ዛሬ በጣም ደስ የሚል ቀን ነው። ለቴስቶያ በጣም የሚያምር በርገር አዘጋጅተናል። እንዲሁም ደግሞ እንደዚህ ከአትክልት ጋር ተዋህዶ ህይወታችን በጣም ጠቃሚ የሆነ ስፕሬ አዘጋጅተናል። በሻሞችን ክረምት ትንሽ ብርድ የምንዋጋበት ደግሞ ጥሩ የቡናና የለውዝ የወተት ቅልቅል አሳይቻችኋለሁ። እነዚህ እንግዲህ በመጠቀም እናንተም በቤታችሁ እንድትሞክሩትና ከጓደኞቻችሁ ጋር ከቤተሰብ ጋር አብራችሁ ይህን ምግብ እየሰራችሁ እንድትጠቀሙበት ጋብዛችኋለሁ። በዚህ አጋጣሚ እንግዲህ ይህንን ፕሮግራም በተለያዩ በቴሌቪዥን መስኮት ወይ ደግሞ እንዲሁም በፌስቡክ እንዲሁም በተለይ ውጭ ሀገር ለምትገኙ ከኢትዮጵያ ርቃችሁ ለምትገኙ በዩቲዩብ ለመግባት ፕሮግራም በመካተል ለምትሰጡ ገንቢ ያሰጣም እናመሰግናችኋለን። ተመልካቾቻችን የዛሬ ፕሮግራማችን ይመስላል። ሳምንት በልዩ ፕሮግራም እንገናኛለን። እስከ ሳምንት መልካም ሳምንት።